ጀናዛ ታጥቦ ከፈኑ ተፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሼር ላይክ በማድረግ አጠናክሩኝ። ዛሬ ላይ የመጣሁት እንግዲህ ጀናዛ ታጥቦ ከፈኑ ጠፋ ይላል በሚል ርዕስ ነው። በጣም አጃቢና ለየት ያለ ነው። በዛሬው ዕለት ደስታም ሀዘንም ትካዜም እየተቀላቀለበት ነው ማለት ነው። የተቀላቀለበት ሁላችን ለእንግዲህ ለጊሃድ ወረዳ አይነት ለገሂዳ ወረዳ አይነት የምትባል ቀበሌ የአላህ ውሳኔ ሆኖ አንድ ወንድማችን ወደ አኼራ በመሄዱ ምክንያት የወይናምባ ወንድማችን ለመርዳት ከልጓማ ወደ ቦታው ለቀብር ስነ ስርዓቱ ሄደን ነበር። ታዲያ ከልጓማ ድረስ ለምን መሄድ አስፈለገ? እዚያው ሰው አልነበረም እንዴ የሚል ሰው አይጠፋም። አስባችሁታል? ወዴት ነው ሄዱ? ወይናምባ ወንድማችንን ለመርዳት ከልጓማ ቦታ ለቀብር ስነ ስርዓቱ ሄዱ። ታዲያ ከልጓማ ድረስ ለምንድን መሄዱ አስፈለገ? እዚያው ሰው አልነበረም እንዴ የሚል ሰው አይጠፋም። እውነት ነው። ጉዳዩ የሟች እናት በምድር ላይ አንባ ገነኑ ጭራቅ የቅሬ ትድድር ውስጥ ስለነበረች የልጁ መሞት ሳያንሳት ድንጋይ ላይ ተቀምጠው የሆነ ያልሆነ ወሬ እያወሩ የሚቅሙት ንርፎ ካልቀቀልሽ ሲሏት እናታችን እኔ ልጄ ለሞት ንፍሮ መቀቀል አይቻልም ብሎኛል አይሆንም ብላ ስትመልስባቸው እንደዛ ከሆነ ልጅሽ አንቀብርልሽም ጀናዛው ውሎ ያድራል ሲሏት ወንድሞቼ የሞተው ወንድማችን ስለሆነ ቶሎ ኑ ሲሉን ርቀትም ስላለው አርፍደንም ቢሆን ደረስን። ቅሬው የሚቀብሩት ወንድሞች ይመጣሉ ሲባል በድንጋጤ ግማሹ በኮርፍያ ግማሹ በዝምድና እየተጠራጠሩ ቀብሩን ጀምረውት አገኘናቸው። ልክ እኛ ተሰልፈን ስንገባ መቆፈሪያውን ያዝ ለቀቅ ማድረግ ጀመሩ። ነገሩ ቀሚስ መልበሳችን እንጂ ሳቅስቀን መቆፈራችን አላወቁትም። የውስጣውን የውጭውንም የአላህ እገዛ እንዳለን አላወቁትም። ጀዛቸውን አላህ ይክፈላቸውና የልጓማም የወይናምባ ወንድማችን ቀብር ጨረስን ብለን ዙሁር ሶላት ቆምን። ስንጨርስ ጀናዛው አምጡ አሉና መንገዷን ላለመምራት በስንት ፉክክር ቤት አደረሱን። መንገዱን እንኳን ላለማሳየት እዚህ ጋር ነው ከባዱና አስደናቂው ሴራቸው የጀመረው። ለሁሉም የሚገርም ተንኮል ፈጸሙ። ልናመጣው ቤት ስንደርስ ጀናዛው ታጥቦ ከፈን ተደብቆ ተሰርቆ አስተግፍሩላህ ዙሪያውን ከበው ይጨቃጨቃሉ። ከዛም ሌላ ከፈን ፍለጋ ተጀመረ። ይህ በዚህ እንዳለ እኛ ሄዱና ጀናዛ አምጡ ብለውን ልከውን ለቀብሩ አጠገብ የነበሩ ሰዎች ቀብሩን እንዳይሆን ማበላሸት ሴራ ሰርተዋል። እነሱም ከእራሱ በኩል ያለውን እንድዘቀዝቀው በማጎርጎድ ከግርጌው በኩል ደግሞ ከፍታ እንዲፈጠር አድርገውታል። ላኢላሀ ኢለላህ
ለማንኛውም የአካባቢው አስቀሪ ተብዬ ሀጂ ፈጂ የሚባለው ቡቱቱ ሸክ በኢማምነት ካልሰገደ ብለው አኩርፈው ስለነበረ ወንድማችን ላይ ሰግደን ቀብሩን አስተካክለን ወደ ለህዱ አስገባን። ከከፍታው ላይ ሆነን ዳዕዋ ማድረግ ጀመርን። ዳዕዋ የተጠማ ማህበረሰብ ሀቅ ልቡ ገብቶ ከንፈሩን ሲመጥ ትገርማለህ። ከዚያ ሁሉ አፎን በገባውን አፎን የሚመለከተን የነበረው ምስኪን ህዝብ ስለ አላህና መልእክተኛው ቀን ሲነገር ጸጥ ብሎ ማዳመጥ ሲጀምር ለካስ ሸራፍራፊዎች አንድ ወይም ሁለት ሰዎች ብቻ ናቸው። ልክ እንደኔ አቡ ጀህል ተበተኑ አታዳምጡ ማለት ጀመሩ። ነገር ግን ሀቅ ነውና ቅሬቱን የፈራ አንዳንድ ሰው ቢሄድም ዳዕዋውን እስከ መጨረሻው የታደመው ህዝብ በርካታ ነበር። አላህ ይቀበልን። ሱብሃንአላህ የሚያጅብ ነው በእውነት። አይ ሴትዮዋ ልጇ ሞቶ ንፍሮ ቀቅ እያሉ ሲያሰቃዩት እንግዲህ ከሩቅ አገር መጥቶ ዲናዛ ለመቅበር አካባቢ ሰው በጣም የሚያጅብ የሚገርም ነገር ነው። ወላሂ ለአዚም ሱብሃንአላህ። ዘርና ዘረኝነት አላህን ፍጥረታት ሲፈጥር በተለያዩ ዘር ፈጥሯቸዋል። የመላኢካ ዘር፣ የሰው ዘር፣ የአጋንንት ዘር፣ የእንስሳ ዘር እና ወዘተ። ከዚህም ውስጥ የሰው ዘር ከአባታችን አደም ሲያገኙ አደምን ደግሞ ከአፈር ዘር አስገኙ። ከዚህም የሰው ዘር ወደ አፈር ይመለሳል ማለት ነው። የሰው ልጅ በዚህ ምድር አላህ ሲያስገኘው ፈጣሪው ተዘግቶ ለሱ ትዕዛዝ አድሮ እሱ ያዘጋጀውን የሚቀጥለው ዓለም የተድላ ሀገር እንዲወስር ነበር። ለዚህም በተለየ ጊዜ መልእክተኛው ልኮ መልእክታዊ ያውን ቃል አውርዶ የሰው ልጅ ወደ ትክክለኛው የተፈጠረለት ዓላማ እንዲመለስ ጥሪ ቢያደርግም አሻፈረኝ ብሎ ጥፋትን በመምረጥ ከፈጣሪው ጋር ጦርነት ከፈተ። አላህ ነቢዩላህ ኑህን ከመላይክ 950 ዓመት ጥሪ ያደረጉ ሲሆኑ የሰው ልጅ መልእክተኛን ሲያምጽ መጨረሻ ላይ በጥፋት ውሃ እንዲጠፋ አደረገ። በዚህም የመጀመሪያው የሰው ዘር ጠፍቶ ነብዩ ኑህና ከእሳቸው ጋር በቀሩት 3 ልጆቻቸው ዳግም የሰው ዘር እንዲበዛ አደረገ። ይህ አስመልክቶ አላህ በተከበረ ቃሉ ስለ ነቢዩላህ ኑህ ታሪክ በሱረቱል ሶፋት ከነገረን በኋላ 77ቱን አንቀጽ ላይ እንዲህ በማለት ዞሮችንም ከእነርሱ ብቻ ቀሪ ያደረግን። አሁን ያለው የሰው ዘር ወደ እሳቸው እንደሚመለስ ይነገረናል። ነቢዩ ኑህ 4 ልጆች የነበሯቸው ሲሆኑ እርሱም ሳም፣ ሃም፣ ያፊ እና ከነአ ይባሉ ነበር። ከነአን ከገሃዲያን በመሆን የእሳቸውን ጥሪ አልቀበልም በማለቱ ከጠፉት ሲሆኑ 3ቱ ከሳቾች ጋር በመመርኮት ላይ ሆነው ከሌሎቹ ፍጥረታት ጋር አላህ አዳናቸው። በእነሱም አማካኝነት የሰው ዘር መልሶ ተባዛ። ስለዚህ አሁን ያለው የሰው ልጅ ወደ እነዚህ ልጆች የዘር ሀረግ ይመለሳል። አንድ ሰው የዘር ሀረጉ ሲመለስ ከአባቱ ጀምሮ ቅድመ አያቱ እየተባለ ከ3ቱ የኖህ ልጆች ወደ አንዱ ይደርሳል ማለት ነው። በዚህም እሳቤ ዘረኝ የሚለው አባባል የዘር ሀረግ ለመግለጽ ካልሆነ ብዙ ትርጉም አይሰጥም። ሱብሃንአላህ በጣም የሚገርም አይሽም ነው ማለት ነው። እንግዲህ ይህ ቃል እንግዲህ እስከ ቅያማ ድረስ በአማኞች ልብ ውስጥ የሚፈጠር የብሔርተኝነት እንስሳት የሚያጠፋ ሊሆን ካልሆነ ስሜቱን የተፈጠረበትን ሰው ነብዩ ተከታታይ ሳይሆን የሸይጣን ሙናፊቅ ተከታይ ነው በማለት መልሰዋል።
ቪዲዮ ላይክ ሸር በማድረግ ቤተሰብ አድርጉኝ። እወዳችኋለሁ።